እልልልልልልልልል ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁት ውድ ቤተሰቦቼ። በጣም ነው ደስ ያለኝ። ለስንት ጊዜ ስወተውትና ስጠብቀው የነበረ ቪዲዮ ነው። ሁላችሁም እንደኔ እንደምትሆኑ ተስፋ አደርጋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላ ደህና ነኝ። ውድ ቤተሰቦቼ ቪዲዮን ከመጀመራችሁ በፊት ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ቻናሌ ቀዝቀዝ እያለ ነው ላችኋለሁኝ። እና በምንድን ነው የመጣሽው ሙስማኤል ካላችሁኝ የትናንትናው ደስታ አስክሮኝ እስከዚህ ሰዓት ድረስ እንግዲህ ይኸው ቆይቼ እንግዲህ ከች ብዬላችኋለሁ ማለት ነው። ምንድን ነው ካላችሁ እንግዲህ ሩታዬ አብርሽን ይቅርታ አደረገችለት ማለት ነው። እልህ ጩቤ ያስውጣል ይላል የኛ ሀገር ሰው። ተረቱ ራሱ እኮ በጣም የሚገርም ነው። እና እልህ ጩቤ ያስውጣል የተባለው ነገር ትክክለኛ ነገር ነው ማለት ነው። እና ሄርሜላዬ በዚህ አጋጣሚ በጣም እናመሰግናለን። በጣም ማለት ነው። አንቺ ባትኖሪ ኖሮ ሩታ እንደዚህ አይነት ውሳኔ ማትወስንም እድሜ ልኳን በቃ ካኪ ዘራፍ እያለች ነበር የምትኖረው ማለት ነው። እና ዛሬ ግን እንግዲህ ለአንቺ ልህ ብላ መታ እንግዲህ አብርሽን ስማ አባቴ ሀቢቢ ምናምን ብላ በቃ በጣም አሞጋግሳ የልጅ አባት ነው ከዚህ በኋላ ቀና ብሎ ማንም እንዳያይብኝ ምናምን ብላ በጣም ደስ ነው ያስባለኝ። ብዙ ኮሜንቶች እንዳየሁት ሩታ በጣም ነው ያስደሰትሽኝ፣ ሩታ እያስደስተሽኛል፣ ከዛሬ እስከ ዛሬ ከሰራሽው ቪዲዮ ይልቅ ይሄኛው በጣም ያምራል፣ በጣም ደስ ይላል፣ ከዚህ በኋላ ወቂበት ብለዋታል ማለት ነው። አብርሽ ደግሞ እንዴ አለ እኮ በቃ እሱ ምንድን ነው አለ፣ ምን ተገኝቶ ነው በዚህ ልክ የሆንሽው? በቃ እሱ በደስታ ድንብርብሩ ነው የወጣው፣ ድንብርብሩ ማለት ነው። እና እኔ እናቴ ለእናንተ ብዬ ዳታዬን እየሞላው እየገባው በቃ ምን ልበላችሁ ሳልሰበር ነው የመጣው፣ ሳልሰበር። ስለዚህ እናንተ ደግሞ እንዴት ነው ላይክ ማታደርጉኝ፣ ሰብስክራይብ ማታደርጉኝ፣ ሙስማኤል በርቺ ማትሉኝ ለምንድን ነው? ውድ ቤተሰቦቼ ብንተዛዘን ምን አለበት? ይከፋል። እርስ በርሳችን ብንደጋገፍ ምን አለበት? ላይክ ብንደራረግ ምን አለበት? ውድ ቤተሰቦቼ ኢንሻአላህ ሁሉ ነገር ለኸይር ነውና፣ እኔ ግን በጣም ደስ ስላለኝ ደስታዬን ለመግለጽ ነው የመጣሁት። እና ሩታዬ በዚሁ ቀጥይበት፣ የልጅሽን አባት ለማንም አሳልፈሽ እንዳሰጪ ነው የምለው እኔ፣ እንዳሰጪ። እና እንደዛ ነው እላችኋለሁ ወይ